ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ባለፉት 2 ዓመታት በማህበሩ እንቅስቃሴ የተስተዋሉ ጠንካራ አፈጻጸም ለማስቀጠልና ድክመቶችን በፍጥነት ለማረም በቁርጠኝነት እንደሚሰራ የከፋ ልማት ማህበር አስታወቀም። ማህበሩ በጄኔቫ ግሎባል ድጋፍ በትምህርት ዘርፍ የተከናወኑ ተግባራት ላይ ከባለድርሻ አካላት ጋር መክሯል። ዘገባው የባልደረባችን በላቸው ዘለቀ ነው። ወንድሙ ካክሎ ያቀርበዋል። ዛየው ግርማ ባላለው የከፋ ልማት ማህበር ዋና ዳይሬክተር ነኝ። የዛሬው መድረክ በተመለከተ በ2017 የትምህርት ዘመን ከፋ ልማት ማህበር ከጄኔቫ ግሎባል ኢትዮጵያ ጋር በመተባበር በትምህርት ስራ ላይ በተለይ ባለፉት 3 ዓመታት ከ2015 ጀምሮ የተፋጠነ ትምህርት እየሰጠ ይገኛል። በተለይ በጊምቦ፣ በቦንጋ፣ በዴቻ ወረዳዎች ቀደም ሲል ፕሮግራሙ ሲጀምር ጎባም ወረዳ እንደዚህ ተጠቃሚ ሆነዋልና ስለዚህ 2017 አፈጻጸም በተመለከተ የነበሩ ጠንካራ ጎኖችን ያጋጠሙን ችግሮችን የወሰድናቸው ትምህርቶችንና ለቀጣይ ደግሞ ሊወሰዱ የሚችሉ የስራ አቅጣጫዎችን ጭምር ሪፖርት በማዘጋጀት የተወያየንበት አግባብ ነው ያለው ከባለድርሻ አካላት ጋር። በተለይ በትምህርት ቤቶች ላይ እየተሰሩ ያሉ ተማሪዎችን በተፋጠነ ትምህርት በስፒድ ስኩል ፕሮግራም አንደኛ፣ ሁለተኛ፣ ሶስተኛ በማስተማር ወደ 4ኛ ክፍል ያለፉበት በአመት ውስጥ እንደዚሁም በአክሰለሬትድ ለርኒንግ ፕሮግራም የሚባለው ኤልፒ ፕሮግራም አንደኛ፣ ሁለተኛ ተምረው ወደ 3ኛ ያለፉበት ሁኔታና አጠቃላይ ከፕሮጀክቱ ግብ ስምምነት አንጻር የተቀመጡ ኮምፖነንቶችን ከመፈጸም አንጻር የነበረው ጠንካራ ጎንና ክፍተቶች ላይ ተወያይተን እንደዚሁም ደግሞ የቀጣይ 2018 ላውንቺንግ ዴይ ወይም ደግሞ የማብሰሪያ ቀን ዛሬ እንደምታውቀው ያው ከትላንት ጀምሮ አጠቃላይ የትምህርት ተማሪዎች ምዝገባ ተጀምሯልና ስለዚህ ከወቅታዊነቱም አንጻር ወቅቱን ጠብቀን በዛ ልክ የማስኬድ አላማን የያዘ መድረክ ነው ያዘጋጀ ነው ማለት ነው። ስሜ ክፍለ ግዛው ለሚካኤል ይባላል። የከፋ ዞን ትምህርት ቤቶች መሻሻል ቡድን መሪ ነኝ። እንግዲህ የከፋ ልማት ማህበር የትምህርት ስራን የሚደግፍ አንድ የኛ አጋራችን ነው። ከዚህ በተለይ ከጄኔቫ ግሎባል ፈንድ ጋር በመሆን ከእድሜያቸው ለትምህርት ከደረሰ በኋላ በተለያየ ምክንያት ትምህርት ያጡትን ተማሪዎችን ወደ ትምህርት ቤት በማምጣት የተለያዩ ድጋፎችን እያደረገ ያለ ድርጅት ነው። ከዚህም በተጨማሪ በዚህ አመት በጣም በተሻለ ሁኔታ ተማሪዎች በችግር ምክንያት በወላጅ ማጣት ወደ ትምህርት ቤት መምጣት ያልቻሉትን በማምጣት በጣም በተሻለ ሁኔታ የተሻለ ውጤት አስመዝግበው ወደ ቀጣይ እድሜያቸው በሚመጥን ክፍል እንዲደርሱ የሚያደርግ የተለያዩ ድጋፎችን እያደረገ ያለ ተቋም ነው። ውቢት ኃይለ ሚካኤል የቦንጋ ከተማ ትምህርት ጽህፈት ቤት ኃላፊ ነኝ። ዘንድሮ ላይ 2016 ከነበረው አፈጻጸም በጣም ዝቅ ብሎ በ2017 በሄደው አካሄድ ከፋ ልማት ማህበር ሄደው ሪፖርት ባቀረቡበት ሰዓት ድርጅቱ እጅግ በጣም የተሻለ ስለፈጸሙ 10 ከነበረው የፍጥነት ትምህርት ላይ ምን ሆኗል ማለት ነው 12 አድርጎ 2 እድል ተጨማሪ ሰጥቶናል ማለት ነው። እንትኑ አፈጻጸማችሁ በጣም የተሻለ ስለሆነ ያ 2 ደግሞ ለኛ ማህበረሰብ እጅግ በጣም የተሻለ ነው። ስለዚህ እኛ 4 ዴቻና ጊምቦ 3 ነበር። አሁን ያ 2 ወደ እነሱ ሄደው 4 12 የፍጥነት ትምህርት እንድናስተገብር የሆነው በምንድነው በከፋ ልማት ማህበር ተነሳሽነት የኛ ትምህርት ቤቶች ርዕሳነ መምህራን ያመጡት ነገር ስለሆነ ይሄ እጅግ በጣም የተሻለ ነው በከፋ ልማት ማህበር እየተደረገ ያለው ማለት ነው። ስሜ ያው መምህር መላኩ መንገሻ ከጊምቦ ወረዳ ቴቡት አንደኛ ደረጃ ትምህርት ቤት ርዕሰ መምህር። ጥሩ ነው እንግዲህ አላማው አጠቃላይ የ2017 አፈጻጸም ግምገማና ቀጣይ 2018 ላይ አቅጣጫዎች ላይ በሰፊው ውይይት ያደረግን እንገኛለን። ይሄም ከዚህ ከፍጥነት ስፒድ ስኩል ወይም ፍጥነት ተማሪዎች ጋር ተያይዞ ውጤታቸው ምን መስል ነበር፣ እንዴት ነበር የተመራው፣ አስፈላጊነት ውስጥ ምንድነው፣ ቀጣይስ እንዴት ይሄን ፕሮግራም አሻሽለን እንሄዳለን የሚለው ነገር ላይ ሪፖርት በሰፊው ቀርቦ ተወያይተን የራሳችንን ያለንበትን ደረጃ ለይተን የተንጠባጠበም ተግባር ካለ ቀጣይ ላይ ደግሞ መልሰን አቅደን የተሻለ ውጤት ለማስመዝገብ እየተወያየን እንገኛለን።
ስሜ መምህር ድጋፌ ከሮ ነው የሚባለው ከዴቻ ወረዳ ሞዲዮ ቁጥር 1 አንደኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እኔ መጨረሻ ላይ የሚያስተላልፈው መልእክት ሁሉም ባለድርሻ የሚባለው ሰው ትምህርት ላይ ትኩረት መስጠት ያስፈልጋል። ምክንያቱም ለአንድ ሀገር፣ ለአንድ አካባቢ፣ ለአንድ ቤተሰብ የተማረ ማህበረሰብ ያስፈልጋል። ትምህርት አስፈላጊ ነው። ስለዚህ ሁሉም ሰው ትምህርት ላይ ትኩረት ሰጥቶ የአንድ ሰው የርዕሰ መምህሩ የአንድ ግለሰብ ብቻ ወይም የተማሪው ብቻ ጥረት ለትምህርቱ ውጤት ይህን ያክል ነው የሚባል አይደለምና ሁሉም መንግስትም ማህበረሰብም መንግስታዊ ያልሆነ ድርጅትም ትምህርት ላይ ትኩረት ሰጥቶ እንደዛ አይነት ችግር ውስጥ ያሉ ማህበረሰቦችን ከችግር ውስጥ እንዲያወጣ፣ ሁለተኛ ደግሞ አሁን ያለነው ጊዜ ትምህርትን በጣም የሚፈልግ ስለሆነ ትኩረት ሰጥተን ካለን ከፓርቲም ይሁን ከመንግስት ኢኒሼቲቮች ጎን ለጎን ትምህርትን ማሳለጥ ያስፈልጋል የሚል መልእክት ማስተላለፍ ወዳለሁ። ባለፈው ሳምንት የተካሄደው የእስልምና ከፍተኛ ምክር ቤት ተወካዮች ምርጫ ለሙስሊሙ ማህበረሰብ የዘመናት ጥያቄ ምላሽ ያስገኘ ነው ሲሉ በቦንጋ ከተማ አስተያየታቸውን ያጋሩ ነዋሪዎች ተናገሩ። ይህም ሙስሊሙን ማህበረሰብ ለሀገሩ ልማትና ሰላም የበለጠ እንዲሰራ የሚያነሳሳ መሆኑን ነው አስተያየት ሰጪዎቹ የገለጹት። ዘገባው የባልደረባችን ናስር ተማምኖ ጽዮን ታደለ ታቀርበዋለች። ከከፋ ቴሌቪዥን ጋር ቆይታ ያደረጉት አስተያየት ሰጪዎች እንደገለጹት ምርጫው ምርጫችን በመስጊዳችን የሚለውን የሙስሊሙን ማህበረሰብ የዘመናት ጥያቄ ምላሽ ያስገኘ መሆኑን ተናግረዋል። የዘንድሮው የ2017 እንዲሁም ደግሞ በሙስሊሞች ታሪክ የመጀመሪያ የሆነው ምርጫ ሲካሄድ ዝም ብሎ የመጣ ነገር ሳይሆን የ50 ዓመት ትግል የጠየቀ ነው። ከ50 ዓመት ትግል በኋላ በተለያዩ መንግስታቶች የሙስሊሙ ብዙ በደሎችን አሳልፏል። ነገር ግን ደግሞ አሁን በመጣው የለውጥ መንግስት ከማንኛውም በተሻለ ሙስሊሙን መብት ያከበረና የጠበቀ ነው። ያም በመሆኑ ቅድሚያ ከምርጫው በፊት ሊሰሩ የሚገቡ ጉዳዮች ነበሩና ቀድሞ ተሰርቷል። ለምሳሌ መጅሊስን በአዋጅ ማቋቋም ከዚህ በፊት በኢህአዴግም በደርግም ዘመን በኤንጂኦ መልክ ነበር ሲስተናገድ የነበረው። ያ ደግሞ ሙስሊሞችን አይመጥንም። ይሄ ምርጫ የዘንድሮ ምርጫ እንደ ከፋም ሳይሆን እንደ አጠቃላይ እንደ ኢትዮጵያ ትልቅ ታሪክ ያለው፣ ምክንያቱም እንደዚህ አይነት ምርጫዎች ተካሂዶ አያውቁም። ቀደም ሲል እንኳን የነበረው ከ3 ዓመት በፊት የነበረው በቃ በመተዋወቅ ማን ከማን ይሻላል በሚል ነበር ምርጫው ሲካሄድ የነበረው። ይህም ሙስሊሙ ማህበረሰብ ለሀገሩ ልማት፣ ሰላምና አንድነት የበለጠ እንዲሰራ ያደርገዋል ሲሉ አስተያየታቸውን ሰጥተዋል። ይሄን እድል ሰጥቶን በጋራ በአንድነት ለሰላም ሙስሊም ማለት እስላም ማለት ሰላም ማለት ነው በመጀመሪያ ደረጃ። ስለዚህ ከመንግስት ጎን ለሰላሙ አብሮ በጋራ የተፈለገውን እድገትም ለውጥም ብልጽግናን በጋራ ህዝቡን ለመስራት ቃል የገባ መሆኑን በዚህ ምርጫ አረጋግጣለሁ። ምርጫው እስከዛሬ ባየነው ሰላማዊ፣ ማንንም ያላደናቀፈ፣ አለምም ከሆነ የራሱን እውቀት ይዞ ቀርቦ በራሱ እውቀት የተወዳደረበት፣ ምሁሩም ከሆነ እንደ ምሁሩ ህብረተሰቡ አምኖ ያወጣው፣ ሴቶችም ከሆኑ ሴቶች ራሳቸው አምኖ ያወጡት፣ የስራ ማህበራትም ከሆነ እንደገና አምኖ ያወጡበት ነው። ስለዚህ ከዚህ በኋላ የሚጠበቀው ይሄ አንድነትን ጠብቆ መጓዙ ላይ ነው። አንድነት ካለ ማንኛውም ማይመጣ ነገር የለም፣ ማይፈነቀል ድንጋይ የለም። በዛ ላይ ደግሞ ሰላም ነው። በዚህ ላይ ሰላም አልহামዱሊላህ እንደ ከፋ ዞን ምንም የሰላም እንከን የለውም። እስካሁን በተደረገው ምርጫም ይሁን እስካሁን ባለን ሂደት ይሄንን አስገንዝቦ ወደፊት ምን መደረግ አለበት? እኛ ሙስሊሞችን እንድንደራጅ መንግስት ፈቅዶናል፣ ተደራጅተናል። ከዚህ በኋላ እንደተደራጀ ነው በተሰጠን መብት፣ በተሰጠን ኮታ፣ በተሰጠን ኃላፊነትና ሰላምን መንግስትም ያስጠበቀልን ስለሆነ እኛም ጠብቀን ሰላምን ማምጣት፣ ጎን ለጎን ደግሞ ልማትን ማምጣት። በዚህ ዙሪያ ተጨማሪ አስተያየት የሰጡን ደግሞ የእስልምና ምክር ቤት የደቡብ ምዕራብ ኢትዮጵያ ምርጫ ዋና ስራ አስፈጻሚ አቶ ጀማል አባ ምጫ ናቸው። ይህ የወረዳ መጅሊስ ምክር ቤት 3 አበይት ተግባራትን ያከናውናል። አንደኛ በታች በተደረገው አካሄድ በ5 ዘርፎች ቁጭ ይሉና አሁንም ከመካከላቸው የተሻለ ሰው የሚባለውን ዑለማ ከዑለማ 10 ሰው ይጠቁምና 5 ሰው ድምጽ ሰጥቶ 5 ሰው ያሳልፋል።
ወጣቶችም ምሁራን 5 ሰው ይጠቁማሉ፣ 3 ያልፋሉ። 3ቱ ሲያልፉ ደግሞ 2ቱ ተጠባባቂዎች ናቸው። በዚህ መልክ በሴቶችም በወጣቶችም በስራ ማህበራትም ተወካዮቻቸውን ይመርጡና 5 ከዑለማ ይመረጣል። ከ4ቱ ዘርፎች አንዳንድ ተወካይ ያለበት 9 የመጅሊስ ስራ አመራር ይሆናል። አርሶ አደሩ የግብርና ቴክኖሎጂን በመጠቀም ምርቱን ማሳደግ የሚችሉ አሰራር መከተል እንዳለበት የአዲ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አሳሰበም። ጽህፈት ቤቱ በመኸር አዝመራ ከ23200 ሄክታር በላይ ማሳን በቡናና በተለያዩ ሰብሎች ለመሸፈን አቅዶ እየሰራ መሆኑ ተገልጿል። ዘገባውን ያሰናዳው ባልደረባችን ሀብታሙ ወልደስላሴ ነው። አዲ ወረዳ ላይ በሰፊው የቡና ግብይትና ጥራት ቁጥጥር ግብረ ኃይል አባላትን ከታች ቀበሌም ጭምር በመጥራት በመሳብ አስፈላጊ የሆኑ ጉዳዮች ላይ በመነጋገር ሰፊ ንቅናቄ አድርገናል። ከዚህ ጋር ተያይዞ በተለይ ያው ካፋ የቡና መገኛ እንደመሆኑ መጠን አዲዮ የድርሻውን በቡና ላይ በሰፊው እንዲወጣ ብዙ ትግል ደረገ ይገኛል። በዚህ ሂደት ውስጥም የዞን መንግስት ባደረገው ከፍተኛ ትግል ክትትልና ጥረት አዲዮ ሰፊ የቡና አብቃይ ቀበሌዎችን መፍጠር ይችላል ማለት ነው። በወረዳችን ሰፊ ቡና ይመረታል። ይሄ ሁላችሁም የምታውቁት እናንተም ከዚሁ ቡና ከሚመረትበት ቀበሌ የመጣችሁ ጉዳዩ በቀጥታ የሚመለከታችሁ እንደገና ደግሞ በአስተባባሪነት በመምራትም የምትተባበሩ ሰዎች ሁላችሁም እንደምታውቁት ቡና በወረዳችን በሰፊው ይመረታል ማለት ነው። በሰፊው ቡና ይመረት እንጂ ከጥራት አንጻር ያመረትነውን ያገኘነውን ቡና ለሚመለከተው ከማድረስ አንጻር ትልቅ ጉድለት አለን ማለት ነው። ቡና በሰፈር የሚቀር ከሰፈር ተገኝቶ በሰፈር የሚቀር አይደለም። ቡና ለዓለም የሚፈለግ ሰብል ነው። ስለዚህ ለዓለም የሚፈለገውን ሰብል እንዴት አድርገን ጥራቱን ጠብቀን ብዛቱን ጨምረን እንዴት ለዓለም እናደርሳለን የሚል ነገር ዛሬ ያነጋግረናል ማለት ነው። ከዚህ ጋር ተያይዞ በያዝነው ዓመት እንኳን ስናይ ከ7 ኩንታል በላይ ቡና ዘር ከካፋ ዞን ቤጣ ወረዳ በማምጣት ለአርሶ አደሮቻችን ማሰራጨት ተችሏል። ከዚህ ቀደም በነፃ ሲሰራጭ የነበረ ቡና ዘር ነው። ዛሬ የቡናን ጥቅም የቡናን ዋጋ ዓለም ላይ ሀገር ውስጥ ያለውን ፍላጎት እና የዋጋ ውድነት ገበያ ላይ ተፈላጊነቱ የጨመረ ወጣቱ ምክንያት እስከ 7 ኩንታል ቡና ዘር አርሶ አደሩ እስከ 4000 5000 ብርም ጭምር ለዘር እየከፈለ እያመጣ የተጠቀመ ያለበት ደስና የቡና አብዮት በተገቢው የተነቃነቀበት አመት ነው ብለን መውሰድ እንችላለን። በተለይ ቡና ላይ ትኩረት የሰጣችሁ ሰዎች አሁን ካላችሁበት ኃላፊነት አሁን ከደረሳችሁበት ነገር ተነስታችሁ ለቡና ትኩረት የምትሰጡ የቡናውን ጥቅም አውቃችሁ ትኩረት የምትሰጡ ሰዎች እንዳላችሁ እናውቃለን። ቀጣይ በበቂ ሁኔታ ከእቅዳችን በላይ ከዞን የተሰጠን 50 ቶን እቅድ ሰጥቶናል። እኛ በይጥፍ እስከ 100 ቶን ድረስ ለማዕከላዊ ገበያ ለማቅረብ እንቅስቃሴ ያደረግን ያለንበት ሂደት አለ። በዚህ ሂደት ውስጥም ወረዳ ላይ በተደረገው ልክ ቀበሌ ማዕከል ላይ ጠንካራ ግብረ ኃይል መቋቋም መቻል አለበት። የአርሶ አደር ንቅናቄ መደረግ መቻል አለበት። ለቡና ለቀማ አልጋ አሰራር የቡና አያያዝ ላይ ተገቢ የሆነ የኪሎ ስልጠና ለቡና አብቃይ አርሶ አደሮች ለባለሀብቶች እንዲሰጥ እናደርጋለን። ይህም እናደርግ ከሆነ አዲዮ ወረዳ ከስንዴ ባለፈ ከጤፍ ባለፈ በቡናም ታዋቂ እንዲሆን ተጽዕኖ ፈጣሪ ወረዳ እንዲሆንና ከሌሎች ወረዳ ጋር እኩል ለማዕከላዊ ገበያ የቡና ምርት በማቅረብ የዞናችን የቡና የማቅረብ አቅም እንዲጨምር የወረዳ ድርሻ ለመወጣት በዚህ ሂደት ውስጥ ሰፊ እንቅስቃሴ እያደረግን እንገኛለን። በተያዘው በጀት ዓመት የኢትዮጵያን የውጭ ንግድ አቅም በማሳደግ ከ9.4 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ ለማስገኘት እቅድ መያዙን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ታደሰ ወልደሰንበት ያቀርበዋል። በተጠናቀቀው በጀት ዓመት በንግድና ቀጠናዊ ትስስር ዘርፍ ትልልቅ ምርታዊ ስኬቶችን ማስመዝገብ መቻሉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጿል። የኢትዮጵያ ገበያ መሰረተ ልማት ስብራት ለመጠገን በተሰራው ስራ ከ1500 በላይ የቅዳሜና እሁድ ገበያ ማዕከላትን በማደራጀት አምራችና ሸማቹ የሚገናኝበትን ምቹ ምህዳር መፈጠሩን አብራርቷል። በዘመናዊ ቴክኖሎጂ የተደገፈ የአገልግሎት ስርዓትን በመዘርጋት የንግዱ ማህበረሰብ ባለበት ቦታ ሆኖ በኦንላይን የንግድ ምዝገባና ፈቃድ አገልግሎት እንዲያገኝ እየተደረገ ነው ብሏል። የንግድ ምዝገባና
ፈቃድ አገልግሎትን ይበልጥ ለማሳለጥም በመሶብ የአንድ ማዕከል አገልግሎት መስጠት መጀመሩንም ተናግሯል። በተጠናቀቀው በጀት ዓመት የኢትዮጵያን የዓለም አቀፍ የገበያ ተወዳዳሪነት አቅምን በማሳደግ ከወጪ ንግድ 8.3 ቢሊዮን የአሜሪካን ዶላር ገቢ መገኘቱንም ገልጿል። የማዕድን ግብርና፣ ኢንዱስትሪና የኤሌክትሪክ ግብይት የምርት ውጤቶች ለወጪ ንግድ ገቢ መገኘት ቁልፍ ሚና ማበርከታቸውን ሚኒስቴሩ አንስተዋል። በ2018 በጀት ዓመት ሀገራዊ የወጪ ንግድ አቅምን በማሳደግ ከ9.4 ቢሊዮን የአሜሪካን ዶላር የውጭ ምንዛሬ ገቢ ለማስገኘት እቅድ መያዙንም አብራርቷል። በሌላ በኩል በተጠናቀቀው በጀት ዓመት የኢትዮጵያን አህጉራዊና ዓለም አቀፋዊ የንግድ ተሳትፎ ማሳደግ የሚያስችል ስኬታማ መሰረት መጣል እንደተቻለም ተናግሯል። የዓለም ንግድ ድርጅት የአባልነት ሂደት መቋጫን እንዲያገኝ የሚያስችል ስኬታማ ድርድሮች መደረጋቸውንም አንስተዋል። በሁለትዮሽና ባለብዙ ወገን የገበያ ድርድር ሂደት 20 አባል ሀገራት ከኢትዮጵያ ጋር የሁለትዮሽ ገበያ ድርድር ማድረግ እንደሚፈልጉ መግለጻቸውንም አንስተዋል። በመጪው መስከረም በጄኔቫ በሚካሄደው 6ኛ በስራ ላይ ስብሰባ ኢትዮጵያን የድርጅቱ አባል ለማድረግ አስፈላጊ የሆኑ መረጃዎችን በመላክ በቂ ዝግጅት መደረጉንም ገልጿል። በአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነትም በመጪው መስከረም ወር 2ኛ ሳምንት ውስጥ የመጀመሪያውን ንግድ ለመጀመር ዝግጅት መጠናቀቁንም አስታውቋል። በኢትዮጵያ የጥራት መንደር የምርት ጥራትን ማስጠበቅ የሚያስችል የላቀና የተሳለጠ የወጪና የገቢ ምርት ጥራት ተሻ እየተከናወነ እንደሚገኝም አብራርቷል። በተያዘው በጀት ዓመት የንግድ መዋቅሩን አቅም ማሳደግ፣ የገበያ ቁጥጥርን ማጠናከር፣ ያልተገባ ዋጋ ጭማሪን ማድረቅና የምርት ክምችቶችን የማስተካከል ስራ ተጠናክሮ እንደሚቀጥልም አስገንዝበዋል። ከስግብግብነት በጸዳ መልኩ በትክክለኛ ነግዶ የሚያተርፍበት እንዲሆንና ወደዛ አይነት እርምጃዎች ሳንደርስ ጉዳዩን በቅጡ ተረድተው ከዚህ አይነት ጥዩፍ ተግባር እንዲጠነቀቁ እንዲታቀቡ ማሳሰብ ነው ፈልገው። የኢንተርፕሪነርሺፕ ስትራቴጂ አቅምና እውቀትን በማጣመር ሁለንተናዊ ብልጽግናን ለማረጋገጥ አቅም የሚፈጥር መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የኢንተርፕሪነርሺፕ ፖሊሲና ስትራቴጂ ረቂቅ ሰነድ ላይ ከባለድርሻ አካላት ጋር የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው። ታበባ ተስፋዬ። በመድረኩ ላይ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ ሰብሳቢዎች፣ ሚኒስትር ዴኤታዎች፣ የክልል ቢሮ ኃላፊዎችና ባለድርሻ አካላት እየተሳተፉ ይገኛሉ። የስራና ክህሎት ሚኒስቴር ሙፈሪያት ካሚል በዚሁ ወቅት ባደረጉት ንግግር የፈጠራ ኢንተርፕረነርሺፕ ባህል ግንባታ ስራና ስርዓትን ወደ ላቀ ደረጃ ለማሸጋገር በፖሊሲዎች መመራት ያስፈልጋል ብለዋል። የኢንተርፕረነርሺፕ ፖሊሲና ስትራቴጂ ረቂቅ ሰነድ በጥናት ላይ ተመስርቶ የተዘጋጀና የዘርፉን ምህዳር ለማስፋት ያለመ መሆኑን ተናግረዋል። ኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ በጀመረችው ጉዞ ያላትን አቅም አሰናስና እውቀቶችን ደምራ ልዩ ልዩ የህብረተሰብ ክፍሎችን አስተባብራ እንድትሰራ ለስነ ምህዳር ግንባታ ትልቅ ሚና እንዳለው ገልጸዋል። መንግስት ለዚህ የሚረዳ ምቹ ስነ ምህዳር ለመፍጠር የህዝብን አቅም ለማውጣትና የግሉ ዘርፍ ተሳትፎ እንዲጎለብት ሲሰራ ቆይቷል ብለዋል። መንግስት የኢትዮጵያን ሁለንተናዊ ብልጽግናን ለማሳካት ካቋቋማቸው ተቋማት መካከል የኢንተርፕረነርሺፕ ልማት ኢንስቲትዩት ተጠቃሽ መሆኑን አንስተዋል። ኢንስቲትዩቱ ለሀገራዊ ግቦች ማሳካት የአስተሳሰብና የኢንተርፕረነርሺፕና ክህሎት ልማትን ማስታጠቅ ያለመ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ህብረት ቁርጠኝነት፣ አርበኝነትና የይቻላል መንፈስ በተግባር የተረጋገጠበት መሆኑን የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀም። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ከሰላሌ ዩኒቨርሲቲ ጋር በመተባበር አንድ እቅድ አንድ ሪፖርት ለተቀናጀ የአባይ ተፋሰስ ልማት በሚል መሪ ሀሳብ ከፍተኛ የትምህርት ተቋማት ኃላፊዎችና ባለድርሻ አካላት በተገኙበት የምክክር መድረክ አካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ጽዮን ታደለ። የጽህፈት ቤቱ ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ በዚህ ወቅት እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ በራሳችን አቅም ሀገራዊ ግባችንን ማሳካት እንደምንችል ለዓለም ያሳየንበት ነው ብለዋል። የኢትዮጵያውያን ህብረት ቁርጠኝነት፣ አርበኝነትና የይቻላል መንፈስ በተግባር የተረጋገጠበት ነው ያሉት ዶክተር አረጋዊ ግድቡ የድል ችቦ በጋራ የሚለኮስበት ምዕራፍ ላይ መሆኑን ገልጸዋል። የህዳሴ ግድብ በርካታ እንቅፋቶችን ተሻግሮ በኢትዮጵያውያን የጋራ ርብርብ ለምረቃ መዘጋጀቱን ጠቅሰው አዲስ ታሪክ የተሰራበትና በትውልድ የሚታወስ አኩሪ ተጋድሎ ውጤት መሆኑን ተናግረዋል። ግድቡን በጋራ እንደገነባ ነው ሁሉ
በደለል እንዳይሞላ በጋራ የተፋሰስ ልማትና አካባቢ ጥበቃ ላይ እየተሰራ ያለው ስራ የበለጠ ተጠናክሮ ሊቀጥል እንደሚገባ በማንሳት ከፍተኛ የትምህርት ተቋማት በጥናትና ምርምር ሊደግፉ ይገባል ብለዋል። የሰላሌ ዩኒቨርሲቲ ፕሬዝዳንት ዶክተር ፈይራ ዲንሳ በበኩላቸው ግድቡ ኢትዮጵያ የኢኮኖሚ ሉዓላዊነቷን ለማረጋገጥ የጀመረችውን ጉዞ የሚያሳካ ግዙፍ መሰረተ ልማት መሆኑን ጠቅሰዋል። ዩኒቨርሲቲው ግድቡን ከደለል ለመጠበቅ የሚያስችሉ ስራዎችን እየሰራ መሆኑን የገለጹት ፕሬዝዳንቱ የቆላ ቀርቀሃና ሌሎች ሀገር በቀል ችግኞችን በተፋሰሱ አካባቢዎች ላይ ከህብረተሰቡ ጋር በተቀናጀ እየተከለ መሆኑን ተናግረዋል። የአየር ንብረት ለውጥ ለመቋቋም የሚያስችሉ ተግባራትን አጠናክሮ እንደሚቀጥልም ገልጸዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።